ይህ ታሪክ የሚጀምረው አንድ ሰው ሊገምተው በማይችልና እጅግ አስገራሚና አስፈሪ ትዕይንት ነው። ሰማያዊ ሰንጥቆ የሚያልፉና እጅግ አስፈሪ 7 ድራገኖች እጅግ ያሸበረቀ ሰረገላ ይዘው ይጓዛሉ። ይህ ሰረገላ የሚያመራው ዝም ብሎ ወደ ሆነ ቦታ አይደለም፣ ድብቁ የአስማት ደሴት የሚባለው ነው። ይህ ደሴት በመሬት ላይ የሚገኝ ደሴት ሳይሆን በሰማይ ላይ ደመና ተንሳፎ የሚገኝ አስደናቂ ደሴት ነው። ሰዎቹ በምን ምክንያት ነው ወደዚህ ደሴት ቢጓዙት? እጅግ ፓወር ያለው እቃ እዚህ ደሴት ላይ እንደሚገኝ በአፈ ታሪክ ይነገራል። ይህንን ኃይለኛ ፓወር ያገኘ ሰው ልክ እንደ አምላክ ኃይሉን ይጎናጸፋል። ፓወሩ እንደ ሰማይና ምድር በአንድ ጊዜ ማጥፋት የሚችል ፓወር ነው። አፈ ታሪኩ የሚለው ይህንን ፓወር መቋቋም የሚችለው በ1000 ዓመት አንድ ሰው ይወለዳል ይላል። ትዕይንታችን ሲለወጥ የአሁኑ ንጉሱ በጣም የሚያምኑትና ጀግና ወታደር ሉሰን አንድ ግዳጅ ይሰጡታል። በዓለም ላይ እጅግ ፓወር ያላቸው ሰዎች ሰብስበው ወደዛ ደሴት እንዲሄድ ይነግሩታል። ሉሰንም እነዚህ አስማት ወታደሮችን ለመምረጥ አንድ የአስማት እቃ ያወጣል። በእጁ የያዛትን የአስማት እቃ ለወታደሮቹን ያሳያቸዋል። እንደዚህም ብሎ ያውጃል፣ እቺን ነገር ከኔ ነጠቀ ከኔ ጋር ወደ ደሴቱ ወደ አስማተኛው ደሴት ይሄዳል ብሎ ያውጃል። ይሄንን ተናግሮ ሲጨርስ ሀያል ተዋጊዎች እቺን የአስማት እቃ ለመያዝ ወደሱ ይንደረደራሉ። ይሄንን ፊልም ከወደዳችሁ ሙሉውን ፊልሙን እንሰራላችሁ በኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።